አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮውን ላይክ፣ ሸር እንዲሁም ለአዲሶቹ ሰብስክራይብ እያደረጋችሁ ወደ ቻናሉ እንድትቀላቀሉ በአክብሮት ጠይቃችኋለሁ። የዛሬው እንግዳችን ኢድሪስ አለይሂ ሰላም ናቸው ማለት ነው። በኢዝኒላህ ተዓላ ኢድሪስ እና የሰማይ ጉዟቸው ነው ማለት ነው። ኢድሪስ እና የሰማይ ጉዟቸው በጊዜው አባታችን አደም አለይሂ ሰላም ከሞተ 15ኛው ክፍለ ዘመን ወይም 1500 ዓመት ተቆጥሯል። የአደም ልጆች ቁጥር ምንም እንኳን ቢጨምር እስካሁን ምንም አይነት የኩፉር እንቅስቃሴ የለም። ያንን ዘመናት ሁሉ የአደም ልጆች አላሁ ስብሓነሁ ወተዓላን በብቸኝነት እያመለኩ ነው። አሁን ሰዎች አስተሳሰባቸው እየተቀየረ ትንሽ ትንሽ የሸይጣን ኮቲ ያንሸራትታቸው ጀምሯል። አሁን የዛሬው እንግዳችን ላስተዋውቃችሁ፣ ኢድሪስ አለይሂ ሰላም ይባላሉ። ለረጅም ሰዓታት ዝምታ የሚያስደስታቸው ሰው ናቸው። ከተናገሩም ሂክማ ያላት ንግግርና አጠር ያለች ንግግር ነበር የሚናገሩት። ለመጀመሪያ ጊዜ በቀለም መጻፍ የጀመሩትም እሳቸው ናቸው። ለመጀመሪያ ጊዜም ልብስ ሰፍቶ መልበስ ያሳዩት ኢድሪስ አለይሂ ሰላም ናቸው። በእሳቸው ላይ የአላህ ሰላምና እዝነት ይሁን፣ አሚን። ሁሌም ልብስ ሲሰፉ መርፌዋን ባስገቡና ባወጡ ቁጥር ሱብሃነላህ ይሉ ነበር። አላህ ሱብሃነሁ ወተዓላ የኮከቦችንና የስነ ፈለግ አስተምሯቸዋል። የእውቀትም ሁሉ ቁልፍ አላህ ሱብሓነሁ ወተዓላ ሰጥቷቸዋል። በዘመናቸው የነበሩትም ሰዎች ስለ አጻጻፍ ያስተምሯቸው ነበር። ሀገሪቷ ባቢሎን ትባላለች። ዘመኑ ገና የስልጣኔ ጀንበር ብቅ ብቅ የሚልበት ዘመን ነበር። የከተማዋ ሰዎች ለሽርክና ለፈሳድ አዲስ ስለሆነ ኢድሪስ አለይሂ ሰላም ከዚህ ተግባራቸው እንዲቆጠቡ ይመክሯቸው ነበር። ጥቂቶቹም ሰዎች ሲቀሩ ሰው ሁሉ አሻፈረኝ ብሎ ጥመት ላይ መጽናት መረጠ። ከብዙ እልህ አስጨራሽ የዳዕዋ ጥሪ በኋላ ኢድሪስ አለይሂ ሰላም ሀገሪቱን ለቀው ወደ ሌላ ሀገር ለመሰደድ ወሰኑ። ጥቂት ተከታዮቻቸውም ሲያማክሩ ምንም እንኳን ሀገራቸውን ጥለው ለመሰደድ ጥቂት ቢያንገራግሩም በኢድሪስ አለይሂ ሰላም በሀሳባቸው ሊስማሙ ቻሉ። ኢድሪስ አለይሂ ሰላም ተከታዮቻቸውን ከባቢሎ ከተማ ይዘው ወጡና ብዙ ከተጓዙ በኋላ አፍሪካዊቷ ቀደምት ከተማ የሆነችው ግብጽ ገና ስትቆረቆር ከህዝቦቿ ጋር ተቀላቀሉ። እናም ገና ከመግባታቸው ነበር ወደ አላህ ሱብሓነሁ ወተዓላ ጥሪ ማድረግ እና ወደ መልካም ስራ ዳዕዋ ማድረግ የጀመሩት። በዚያም ወደ ሻም ወይም ሶሪያ እና ወደ ፍልስጤን በመሄድ ዳዕዋ ያደርጉና ወደ አላህ ሰውን ይጣሩ ነበር። ይሁን እንጂ ለመቀመጫ ግን ግብፅን ነበር የመረጡት። እዛው ለልጆቻቸው ዱንያዊ እና አኸራዊ ትምህርትም ይሰጡ ነበር። በኢድሪስ አለይሂ ሰላም ዘመን ዓለም ላይ ያለ ቋንቋ ብዛት 72 ነበር። የፈለጉበት በመሄድ ዳዕዋ ያረጉ ዘንድ አላሁ ስብሓነሁ ወተዓላ ሁሉንም ቋንቋ አሳውቋቸው ነበር።
እንዲህ እያለ ኢድሪስ አለይሂ ሰላም እድሜያቸው 865 ደረሰ። አላህ ሱብሓነሁ ወተዓላ እንዲህ በማለት ለኢድሪስ አለይሂ ሰላም ዋህይ አወረደላቸው። በእያንዳንዱ ቀን ለአደም ልጆች ሁሉ የሚሰሩትን አጅር ያህል ለአንተም እጽፍልሃለሁ አላቸው። ኢድሪስ አለይሂ ሰላም ግን እድሜያቸው ጨምርላቸውና ሌላም ብዙ ስራ ለመስራት ነበር ፍላጎታቸው። ይሁን እንጂ ፍላጎታቸውን በምኞታቸው ብቻ ሊገድቡ አልፈለጉም ነበር። አንድ መልአክ ጓደኛ ነበራቸው እና እሱን ወደ አላህ ሱብሓነሁ ወተዓላ እንዲወስዳቸውና አላህ ሱብሓነሁ ወተዓላ እድሜያቸውን እንዲጨምርላቸው ሊጠይቁት እንደሆነ አስረዱት። መልአኩ በሁለት ክንፉ መሃል ይዟቸው አየሩን እየሰነጣጠቁ ጉዞ ወደ ሰማያትን በመልአኩ ክንፎች እየቀዘፉ በከፍተኛ ፍጥነት አንደኛ ሰማይ ደረሱ። ሁለተኛ፣ ሶስተኛ፣ አራተኛ ሰማይ ላይ ሲደርሱ መለከል መውትን አገኙት እና ወደታች እየተምዘገዘገ ሲወርድ ኢድሪስ አለይሂ ሰላም የያዘው መልአክ አስቆመውና የኢድሪስን እድሜ ስንት እንደቀረው መዝገቡን ገልጦ እንዳይለት ጠየቀው። መላክል ሞትም መዝገቡን ተመለከተና ኢድሪስ የት ነው አለው። መላኩም እዚህ ክንፌ ውስጥ ነው አለ። መላክል ሞት ይገርማል፣ አሁን እኮ የእሱ ቀጠሮ ደርሶ እሱ ዘንድ ነበር የምከንፈው። እኔ ሊገርመኝ የቻለው የኢድሪስ ነፍስ አራተኛ ሰማይ ላይ አውጣ ተብዬ ስታዘዝ ግራ ተጋብቼ ነበር። ምክንያቱም ኢድሪስ ያለው መሬት ላይ ነው። እንዴት አላህ ሱብሓነሁ ወተዓላ ነፍሱን አራተኛው ሰማይ ላይ እንዲያወጣ ያዘኛል ብዬ ነው በጣም የተገረምኩት። መላክም ትንሽ እንዳቆየው ቢጠይቀውም መለከል መውት አሁኑ ነፍሱን እንዳወጣ እዝቹ ነው የታዘዝኩት፣ እዝቹ ነው የማወጣት ብሎ ኢድሪስ አለይሂ ሰላምን በተወለዱ በ865 ዓመታቸው በመላኩ እቅፍ ወይም በመላኩ ክንፍ እያሉ ነፍሳቸውን በአራተኛው ሰማይ ላይ ወጣች። ለዚህ ነው አላህ ሱብሓነሁ ወተዓላ በሱረቱል መርየም እንዲህ ያለው፣ በመጽሐፉም ኢድሪስን አውሳው፣ እሱም እውነተኛ ነቢይ ነበር እና ወደ ከፍተኛም ስፍራ አነሳ ነው። ሰደቀላሁል አዚም። እኔም በተናገርኩት እናንተም በሰማችሁት አላህ ሱብሓነሁ ወተዓላ ኸይር እንዲጽፍልን ሁሌ ምኞቴ ነው። በያላችሁበት ሰላማችሁ ይብዛ። በቀጣይ በሌላ ትረካ እስከምንገናኝ ቪዲዮውን እስከ መጨረሻው እንድታደምጡት። ሰላም አለይኩም ወራህመቱላሂ ወበረካቱሁ።